ፍርሃት የህልም ሁሉ ጠላት ነው። እንዴት ድል እናድርገው? ለመጨረሻ ጊዜ ይህንን ባደርገው ሰው ምን ይለኛል ብለህ ያቆምከው ነገር ምንድን ነው? ብወድቅስ በሚል ፍርሃት ጅምርህን ትተኸዋል? ዛሬ የምነግርህ ነገር ቢኖር ፍርሃት አንተን ከአደጋ ለመጠበቅ የመጣ ወዳጅ ሳይሆን ካለህበት ቦታ እንዳትንቀሳቀስ የሚያደርግህ የአእምሮ እስር ቤት ነው። ዛሬ ይህንን እስር ቤት ሰብረን የምንወጣበትን መንገድ እናያለን። በዚህ ቪዲዮ ውስጥ ፍርሃት ለምን እንደሚሰማን፣ የታላላቅ ሰዎች ተሞክሮ ምን እንደሚመስልና ፍርሃትን ወደ ጉልበት የምንቀይርባቸውን 3 ተግባራዊ መንገዶችን እናያለን። ፍርሃት ባዮሎጂካዊ ስሜት ነው። በጥንት ዘመን አባቶቻችን ከአንበሳ እንዲያመልጡ ይረዳቸው ነበር። ዛሬ ላይ ግን አንበሳ የለም። ፍርሃታችን ግን አሁንም ከኛ ጋር ነው። ሰው ምን ይለኛል፣ ብከስርስ፣ ብሳሳትስ የሚሉ ፍራቻዎች አሁንም አሉ። ፍርሃት የሌለበት ሰው የለም። ጀግና ማለት ፍርሃት የማይሰማው ሳይሆን ፍርሃት እያለበት እርምጃ መውሰድ የሚችል ነው። ለምሳሌ በንግግር ወቅት የሚኖር የዝግጅት ፍርሃት ወይም ፐብሊክ ስፒኪንግ። ለክፍል ጓደኞች ወይም ለስራ ባልደረባዎች ንግግር ማድረግ አለብህ እንበል። ልብህ ይመታል፣ እጅህም ይንቀጠቀጣል። ለምን? ምክንያቱም አእምሮህ ውድቀትን እንደሞት ስለሚቆጥረው ነው። እንዲሁም አዲስ ቢዝነስ ወይም ዩቲዩብ ቻናል ለመጀመር ቪዲዮ መቅረጽ ትፈልጋለህ፣ ነገር ግን ሰዎች ይስቁብኛል ብለህ ትፈራለህ። አስብ፣ ዛሬ ላይ አንተ ላይ የሚሳለቁብህ ሰዎች ራሳቸው ከአንተ በበለጠ በፍርሃት የታሰሩ ናቸው። ፍርሃትን የማሸነፍ 3ቱ ወሳኝ ህጎች። ህግ 1 የ5 ሰከንድ ህግ ወይም the 5 second rule። አንድን ነገር ለማድረግ ስታስብና ፍርሃት ሲመጣብህ ከ5 ወደ 1 ቁጥር። 5 4 3 2 1 እና ወዲያው ጀምር። ተነስ፣ ስራህን ስራ። አእምሮ ሰበብ እንዲደረድር አትፍቀድለት። ህግ 2 ከሁሉ የከፋ ምን ሊሆን ይችላል ብለህ ጠይቅ። የምትፈራውን ነገር ብታደርገውና ባይሳካ ምንድን ነው የሚመጣው? ምናልባት ትንሽ ትሸማቀቅ ይሆናል፣ ግን አትሞትም። ውድቀትን እንደ ትምህርት ቤት ቁጠረው። ህግ 3 በፍርሃት ላይ ተራመድ። ፍርሃትን ለማጥፋት ብቸኛው መንገድ የፈራኸውን ነገር ደጋግመ ማድረግ ነው። ውሃ የምትፈራ ከሆነ መዋኘት ካልጀመርክ ፍርሃቱ አይለቅህም። ጓደኞቼ፣ ህይወት በጣም አጭር ናት። ዛሬ ትናንት መሆኑ አይቀርምና በፍርሃት ተቆልፎባችሁ እንድትቀሩ አትፍቀዱ። እስቲ በዚህ ሳምንት ውስጥ አንድ ትፈሩት የነበረን ነገር አንድ እርምጃ በመሄድ ጀምሩት። ውጤቱን በኮሜንት ንገሩኝ። ይህ ቪዲዮ ከጠቀማችሁ ላይክ አድርጉት። ፍርሃትን ለማሸነፍ ለሚታገል ጓደኛችሁ ደግሞ ሼር አድርጉለት። ለተጨማሪ አነቃቂ ቪዲዮዎች ሰብስክራይብ ማድረጋችሁን እንዳትረሱ። ያስታውሱ፣ ከፍርሃት ማዶ ታላቅነት አለ። በሚቀጥለው ቪዲዮ እስክንገናኝ ቸር ሰንብቱ።